ሰላም ሰላም የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ እንደምታስታውሱት ከዚህ በፊት ስፖከን ኢንግሊሽ ሶስተኛ ቪዲዮ ለቅቄላችሁ ነበር በባለፈው ጊዜ። ዛሬ ደግሞ አራተኛ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ውድ ቤተሰብ ዛሬ ይዤላችሁ የመጣሁት ሁሉንም ሰው ሊጠቅም የሚችል በተለይ ደግሞ ለጀማሪዎች አሪፍ የሆነ ነገር ይዤላችሁ የመጣሁት ማለት ነው። ስለዚህ ከእናንተ የሚጠበቀው እንግዲህ እንደተለመደው ሁሉ ቪዲዮን ላይክ ሼር በማድረግ መጀመር ነው። እንዲሁም ደግሞ ከመጀመሪያ እስከ መጨረሻ ድረስ ቪዲዮን መከታተል ነው የሚጠበቅባችሁ ውድ ቤተሰብ። ከዛ በተጨማሪ ደግሞ ለቻናሌ አዲስ የሆናችሁ ሰዎች ካላችሁ እንግዲህ ወደ ቻናሌ ጎራ በማለት ቻናሌን ሰብስክራይብ በማድረግ ላይክ በማድረግ እንድታበረታቱ እንዲሁም ደግሞ ቤተሰብ እንድትሆኑ እያሳሰብኩኝ እንግዲህ ዛሬ ይዤላችሁ ወደ መጣሁት ትምህርት እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት የተለያዩ እንግሊዝኛ ኤክስፕሬሽኖችን ይዤላችሁ የመጣሁት ማለት ነው። ቀለል ያሉ በቀላል ዘዴ ልትረዱ የምትችሉትን ይዤላችሁ የመጣሁት ማለት ነው። የመጀመሪያው ምንድን ነው የሚለው ራስን አትጉዳ፣ ራስን አትጉዳ ወይም ደግሞ ራስሽን አትጉጂ ብለን ሰው ለመምከር ሊሆን ይችላል፣ አድቫይዝ ለማድረግ ሊሆን ይችላል ኤክስፕሬሽን የምንጠቀመው ማለት ነው። ስለዚህ simply you can use this expression ይህንን ኤክስፕሬሽን መጠቀም እንችላለን ማለት ነው። ምንድነው የምትሉት? you can say don't hurt yourself, don't hurt yourself ራስን አትጉዳ ወይም ደግሞ ራስን አትጉጂ። don't hurt yourself, don't hurt yourself ራስን አትጉዳ ወይም ደግሞ ራስን አትጉጂ። ሌላው ደግሞ አሁንም ለመከረኛው ነው ግትር አትሁን ለማለት ግትር አትሁን ለማለት you can say don't be rigid, don't be rigid, don't be rigid ማለት ትችላላችሁ ማለት ነው። don't be rigid አንዳንድ ሰው ግትር ሆኖ ወይም ደግሞ እኛ የምንለውን ነገር ራሱ እኔ ያልኩት ካልሆነ የሚል ሰው ይኖራል። ያንን ሰው እንደዚህ አይነት ሲቹዌሽን ሲገጥመን ይህንን ኤክስፕሬሽን መጠቀም እንችላለን ማለት ነው። ምን በማለት don't be rigid, don't be rigid ማለት መጠቀም እንችላለን ማለት ነው። ሌላው ደግሞ አንዳንድ ጊዜ ሰዎች አንደርስቲሜት ሊያደርጉ ይችላሉ ወይም ደግሞ እኛ ራሳችን ቀላል ሰው እንዳልመስል ወይም ደግሞ እንደ ቀላል አትይ ብለን ለመናገር ስንፈልግ ምንድነው የሆኑ ሰዎች እኛን እንደ ቀላል ሊመለከቱ ይችላሉ። ስለዚህ አንደርስቲሜት ሊያደርጉ ይችላሉ። በዛ ጊዜ የምንመልሰው መልስ የምንጠይቀው መልስ ምንድነው? don't underestimate me, don't underestimate me, don't underestimate me, don't underestimate me ቀላል ሰው እንዳልመስል አንተ እንደምታስበው አይደለም ብለን ለመናገር don't underestimate me, don't underestimate me ማለት እንችላለን ማለት ነው። ሌላኛው ደግሞ አትደልለኝ። አንዳንድ ሰዎች ደግሞ የሆነ ነገር ከኛ ሲፈልጉ እኛን ይደልሉናል ወይም ደግሞ ይቀባቡናል ማለት በቃላት ሊሆን ይችላል፣ በተለያዩ ሊያታልሉን ይሞክራሉ ማለት ነው። ስለዚህ በዛ ጊዜ ደግሞ ምን አይነት ኤክስፕሬሽን እንጠቀማለን? you can say don't flatter me, don't flatter me አትደልለኝ ወይም ደግሞ አትፎግረኝ፣ አትደልለኝ ለማለት ስንፈልግ don't flatter me, don't flatter me, don't flatter me እንላለን ማለት አትደልለኝ don't flatter me እንላለን ማለት ነው። ሌላው ደግሞ አታሽኮርመመኝ። አንዳንድ ሰው ደግሞ ሰውን በተለይ ይሄንን ምን ጋር ነው የምንጠቀመው? በተለይ በፍቅር ዙሪያ ሲሆን ሰዎች ሁለት ሰዎች ነው በተለይ ሴቶች ሊሽኮረመሙ ይችላሉ ማለት ነው። ስለዚህ በዛ ጊዜ ይህንን ኤክስፕሬሽን በመጠቀም አታሽኮርመመኝ ለማለት ስትፈልጉ ይህንን ኤክስፕሬሽን መጠቀም ትችላላችሁ ማለት ነው። don't flirt with me, don't flirt with me, don't flirt with me, don't flirt with me አታሽኮርመመኝ። sometimes ወንድም ሊሽኮረመም ይችላል። ስለዚህ መጠቀም by any situation እንደዚህ አይነት ነገሮች ሲገጥማችሁ መጠቀም ነው ማለት ነው። don't flirt with me አታሽኮርመመኝ ሊሆን ይችላል ማለት ነው። ባለፈው እንደነገርኳችሁ እንግዲህ ሰብጀክት እንትኑ ተመሳሳይ ሊሆን ይችላል። ለምሳሌ me እዚህ ጋር with me ነው with them ከሆነ ከነሱ ጋር ይሆናል ማለት ነው። with me ከኛ
አታሽኮርመመን የሚለው ይሆናል ማለት ነው። እዚህ ጋር ዘን በሚሆንበት አታሽኮርመማቸው። ዶንት ፍለርት ዊዝ ዴም ካልኩኝ አታሽኮርመማቸው እንደማለት ነው። ሄር ካልኩኝ ደግሞ እሷ እንደማለት ነው። ሄር ይሆናል እዚህ ጋር ማለት ነው። እሷ ከሆነች ማለት ዶንት ፍለርት ዊዝ ሄር ካልኩኝ አታሽኮርመማት ነው። ዶንት ፍለርት ዊዝ ሚ አታሽኮርመመኝ ነው። አታሽኮርመማቸው፣ አታሽኮርመመን የሚል ሰብጀክቶችን እየቀያየራችሁ ሲምፕል መጠቀም ትችላላችሁ ማለት ነው እዚህ ጋር። ስለዚህ ሌላው ደግሞ ምንድነው እንዲች ብለህ ገንዘብ እንዳትጠይቅኝ፣ እንዲች ብለህ ገንዘብ እንዳትጠይቅኝ። አንዳንድ ሰዎች ገንዘብ በየቀኑ ሊጠይቁን ይችላሉ። በዛ ጊዜ ይህንን ቃል መጠቀም እንችላለን ማለት ነው። እንዲች ብለህ ገንዘብ እንዳትጠይቅኝ ለማለት you can say don't you dare ask me for money. Don't you dare ask me for money. Don't you dare ask me for money. እንዴር መድፈር ነው አይደል? እንዲች ብለህ ገንዘብ እንዳትጠይቀኝ ለማለት ስንፈልግ simply you can say don't you dare ask me for money ማለት እንችላለን ማለት ነው። very good. ሌላው ምንድነው አንጨቃጨቅ ለማለት ምንድነው የምንለው? let's not argue አንጨቃጨቅ። let's not argue ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። ይህንን ዳይሬክት ወደ በእንግሊዝኛ ለመጠቀም let us hope for the best. let us hope for the best. አታስፈራራኝ ለማለት ደግሞ don't threaten me. አታስፈራራኝ don't threaten me. አትፍረድብኝ። ይህ ኖርማሊ የተለመደ ነው። ብዙዎቻችን እናውቃለን። don't judge me. don't judge her. አትፍረድባት don't judge her. don't judge him. አትፍረድበት። don't judge us. አትፍረድብን። ያው ቀደም እንደነገርኳችሁ ይህንን በመቀያየር መጠቀም ትችላላችሁ ማለት ነው። ሌላኛው የነገሩን ሁሉ ትክክል ነው ብለህ አትቀበል። አንዳንድ ሰው እንግዲህ በጣም የተነገረውን ነገር ሁሉ የተለያዩ አልባልታዎችን ሊቀበል ይችላል። ያንን ሰው አሁንም እንደ ምክር ልንሰጥ እንችላለን። እንደ አድቫይስ አድርገን ይህንን ቃል ለመንገር ከፈለገን ይህንን ቃል መጠቀም እንችላለን። don't be naive. የነገሩን ሁሉ ትክክል ነው ብለህ አትቀበል። ሌላኛው ምንድነው እናውራበት ለማለት ይሄ ኖርማሊ ብዙ ሰው ያውቀዋል ብዬ አስባለሁ። let's talk about it. እንነጋገርበት፣ እናውራበት። let's talk about it. ይሙ ተዋቸው ለማለት ደግሞ ይሙ ችግር የለውም ተዋቸው ለማለት let them gossip. ይሙ ችግር የለውም። ይሙን let them gossip. ያውሩ ለማለት ደግሞ ያውሩ ችግር የለውም ተዋቸው ያውሩ ምናምን ብለን ለመናገር ደግሞ let them talk እንላለን ማለት ነው። ይጫወቱ ለማለት let them play እንላለን። ይጫወቱ let them play፣ ያውሩ let them talk፣ ይሙ let them gossip፣ እናውራበት let us talk about it። የነገሩን ሁሉ ትክክል ነው ብላ አትቀበል don't be naive። አትፍረድብኝ don't judge me። አታስፈራራኝ don't threaten me። ጥሩ ነገር ይመጣል ብለን እናስባለን let us hope for the best። አንጨቃጨቅ let us not argue። እንዲች ብለህ ገንዘብ እንዳትጠይቀኝ don't you dare ask me for money። አታሽኮርምኝ don't flirt with me። አትደልለኝ don't flatter me።
ቀላል ሰው እንዳልመስል ለማለት ደግሞ ዶንት አንደርስቲሜት ሚ፣ ግትራቱን ዶንት ቢ ሪጅድ፣ ራስን አትጉዳ ወይም ደግሞ ራስሽን አትጉጂ፣ ዶንት ሃርት ዩርሰልፍ። እንግዲህ ውድ ቤተሰብ የዛሬ ስፖከን እንግሊሽ ኤክስፕሬሽን ይህን ይመስላል። በሚቀጥለው ደግሞ የተሻለ ነገር ይዤላችሁ እመጣለሁ። እናንተ እንግዲህ ውድ ቤተሰብ ላይክ ሼር ማድረጋችሁን እንዳትረሱ። ብዙ ሰው ጋር ደርሶ ያው ትንሽ ቻናሌም አቅም እንዲያገኙ ልታግዙኝ ልታበረታቱኝ እያሳሰብኩኝ ስላዳመጣችሁኝ ስለተከታተላችሁ እጅግ አድርጌ አመሰግናለሁ ውድ ቤተሰብ። ቴንኪዩ